ጊዜው ደርሷል። ሄዳችን አይቀርም። ዲኤንኤ ይረጋገጣል። ግዴታችን ነው። ይዛንስሽ ከዛ በኋላ እንጋባለን። መጋባት ካለብን እርግጠኛ ነሽ አይደል? በደምነሽ ስንት ናት? እርግጠኛ ነሽ? እሱ እኔ እኮ የዛን ቀን ደስታም ልቤም ነው የሚሰበረው። ታውቂያለሽ አይደል? እንዴት ባልዋልኩበት ይሄን ስንት ነገር ተብዬ ያ ሁሉ እኔ ያምኑኛል ብዬ ማስባቸው ሰዎች ሳይቀበሉኝ ሲቀሩ የነበርኩበት ስሜት፣ እንቅልፍ ያጣሁባቸው ሌሊቶች እንዳለ ይመጡብኛል የዛን ቀን። ለሱ ደግሞ እየዘጋጀው ነው። እውነቱ ስነግርሽ ልጅ አንተ ከሆነ እኮ ልጅቷ ትረብሸኛለች። እድሜ ልኬን ነው የምትረብሸኝ። ሶን እናያለን። በቃ አንተ ከሆነ አልሽኝ አይደል? አሁንም ይሄም እኮ ያመኛል። መጠየቅሽ ልክ ነሽ፣ ግን እኔ አይመለከተኝም። ምን አስባን ቤት ላይ እንደመጣች እኮ ምንም አላውቅም። ጭራሽ ካሜራ ፊት ደግሞ ይህንን ነገር ማውራት ማልፈልገው ነገር ነው። ማንም ይህን እንዲያውቅ አልፈልግም ነበር። እኔም ላሳዝንሽ በእግዚአብሔር፣ እኔም ጨንቆኛል። እኔም እኮ ምንም አላውቅም። ምን ላድርግሽ? እሺ ምን ላድርግ? እኔስ ምን ላድርግ? እኔስ እኔ እኮ አንቺን ነገር አድርግ እያልኩሽ እኮ አይደለም። በቃ ከኔ ጎን ሆኜ እኮ ነው እያልኩሽ ያለሁት። ለሚያለያየን ነገር ቦታ ሳብሬ አይደለም እንዴ? ታዲያ እኮ እያመንሽኝ አይደለም። አሁንም ይኸው ጥያቄ ፈጥሮብሻል። እንዴት ጥያቄ አይፈጥርብኝም? ነገሮች ሲስተካከሉ ቀስ ብለን ሁሉንም ነገር እናደርጋለን እያልኩ ነው። አንተ ደግሞ እየተረዳኸኝ አይደለም። እኔን ማግባት አትፈልጊም ማለት ነው እያልከኝ ነው። ይሄን እኮ አንተን ካለ ማግባት ጋር አያገናኘውም፣ ጭራሽ አያገናኘውም እኮ። ግን እኔ ደግሞ ሴት ልጅ ነኝ። ገባ? እኔ አንተን መጀመሪያ ሳቅህ በማቅህ ልክ ነው ማወቅ የምፈልገው፣ ነጋችንን ማሰብ የምፈልገው። እኔ አንተን መጀመሪያ ሳቅህ ደግሞ ልጅ ያለው ሰው አይደለም የማውቀው። አሁንም እኮ ልጅ የለኝም። ምን ላድርግ ነው እኮ? እሱ ይረጋገጥና ነገሮች ከሆኑ በኋላ ነገሮችን ቀስ ብለን እናደርጋለን። በቃ ብዙ እቅዶች አሉን አይደል? ለምንድን ነው እኔስ የምታስጨንቀኝ? እያስጨነኩሽ አይደለም። እኔም ተጨንቄ ነው እዚህ ጋር አንቺ ጋር የምመጣው እኮ። ነገር በተፈጠረ ቁጥር እንደ ሕፃን ልጅ እዚህ ቤት አትዝጋብኝ። በቃ እንዴ ይሄም እኮ በጣም ይደብረኛል። እኔ ያስከፋኛል እኮ። እስከ መቼ ነው? ነገም የሆነ ነገር ሲፈጠር ትዳር ውስጥም ገብተን እንደዚህ ልታደርግ ነው?